በሪያኒ እንሰራለን ዛሬ። እንዴት እንደሚያምር እዩት። በጣም ቀላል ግን ደግሞ በጣም የሚጣፍጥ ምሳ አብረን እንስራ። አሁን አጥቤ ከታትፈዋለሁ እንደዚህ ማለት ነው። እዚህ እርጎ አደርጋለሁ 170 ግራም ማለት ነው። ዝንጅብልና ነጭ ሽንኩርት፣ ቲማቲም፣ ليمون، صلصة طماط كله هذا مالتي عند صلصة قاي شنقرت نوعي كزبرة بوها بفلوها عمق بهارات مشكل بابريكا كاري እና ግራን መሰላ አንድ ማንኪያ ሁሉ ማማስለዋለሁ። አሁን በደንብ በስለዋል እንደምታዩት ሁሉም እንደዚህ ስታደርጉት ክትፍ ይላል። በሰል ቃሪያና ከዝባራ አደርጋለሁ። ያው መጨረሻ ላይ በሰል ናናና ከዝባራ አድርጋለሁ። የተጠበሰ በሰል ማለት ነው። አሁን ሬዲ ሆኗል። መጀመሪያ ሩዝ አደርጋለሁ። ደግሞ ሩዝ ጨምራለሁ የተቀረውን ማለት ነው። አሁን ደግሞ የምግብ ከለሩን ጨምራለሁ። ቆንጆ ከለር እንዲኖረው የዛፈራን ነው በውሃ ዘፍዝፌው የተፈጨ ዛፈራን ማለት ነው። ከዛ እንከድነዋለን። የተጠቀምኩት እርጎ እና ለብነ ቃሪያ ከዝባራና ናና ሶሱ እንዴት ደስ እንደሚል እዩት። በሪያኒ ይሄንን ሰው ሶስ ከሌለው ምን ዋጋ አለው ትላላችሁ? እዩት እንዴት እንደሚያምር። ስፓይሲ ነው። ስፓይሲ የማትወዱ ከሆነ ቃሪያውን መቀነስ ትችላላችሁ። በተለይ ለልጆች ከሆነ ማለት ነው። እንደዚህ በደንብ በኩር ሲያወጣ እንደዚህ አሁን እንገለብጠዋለን ማለት ነው። እዩት እንዴት እንደሚያምር ያሜ ኦፍ እዩት እንዴት እንደሚያምር። ይሄንን ይመስላል ፋይናሊ ማለት ነው። መጨረሻ አጥንቱ ውልቅ እዚህ ከዛ ሎሚን እናደርጋለን፣ ግድ ነው። ከዛ ደግሞ ሶስ
ያሚ